ታሪካችን የሚጀምረው ሺሺ የተባለች አንዲት ቆንጂዬ ልጅ የህንፃ ጣራ ላይ ተቀምጣ እያስመለከተን ሲሆን በዚህ ጊዜም የህንፃው ጥበቃ ይመጣና ወደ ታች እንድትወርድ ይነግራታል። ሺሺም ወርዳ እግሯ ወደ መራት እየሄደች እያለ የቀድሞ ፍቅረኛዋን ከአንዲት ሴት ጋር ትመለከተዋለች። ሺሺም ባየችው ነገር በጣም ተናዳ ልታናግረው ወዳለበት እየሄደች እያለ በድንገት ተንሸራታ ልትወድቅ ስትል አንድ ዶንግ የተባለ መልከ መልካም ወጣት መሬት ከመድረሷ በፊት ይዞ ያድናታል። ዶንግም እሷን ለማዳን ሲል በአጋጣሚ ያደረገው ሰዓት ይሰበርበታል። ሺሺም ይህንን ስትመለከት ያላትን ገንዘብ በሙሉ አንስታ ትሰጧለች። ዶንግም ሰዓቱ እሷ የሰጠችውን ገንዘብ በ10 እጥፍ እንደሚበልጠው ይገልጽላታል። ሺሺም የሰዓቱን ዋጋ ስትሰማ ማንገራገር ትጀምራለች። ዶንግም በመቀጠል ሰዓቴን ሰብረሻል፣ ስለዚህ ፖሊስ እጠራብሻለሁ ብሎ ማሾፍ ቢጀምር ሺሺ እንዲያዝንላት በማሰብ 2 ዓመት ሙሉ አብራው የቆየችው ፍቅረኛዋ እንደከዳትና ከሌላ ሴት ጋር መጀናጀን እንደጀመረ ትነግረዋለች። በዚህ ታሪክም አስመስጣው ልታመልጠው ስትል የዋዛ ያልነበረው ዶንግ ይዛትና እዳዋን እስካልከፈለችው ድረስ አይኑን ከሷ ላይ እንደማይነቅል ይነግራታል። በዚህ ጊዜም አንድ የቢዝነስ አጋሩ ከሚስቱ ጋር ወደዛ ይመጡና የሰውየው ሚስት ከዶንግ ጋር ያለችውን ቆንጂዬ ልጅ የዶንግ ሚስት እንደሆነች አድርጋ ማውራት ትጀምራለች። ሺሺም ይህንን ስትሰማ በተወደደ ትዳር ሚስት ካረገችኝ አግኝቼ ነው እንዴ በማለት እሷም እንደ ሚስቱ ሆና ማስመሰል ትጀምራለች። ከዚያም ሺሺ በእነሱ ፊት አሪፍ ስራን በድርጅት ውስጥ እንዲሰጣት ካስፈረመችው በኋላ ሸብለል ብላ ታመልጧለች። ነገር ግን ሳታስበው መታወቂያዋን በዛ ጥላው በዶንግ እጅ ውስጥ ይገባል። ወደ ቤቷን በምትመለስበት ጊዜ የቀድሞ ፍቅረኛዋ ዕቃዎቿን አዘጋጅቶላት ቤቱን ለቃ እንድትወጣ ይነግራታል። ልጁም ክህደቱ ሳያንሰው ቤቱን ለቀሽ ውጪ በማለቱ በሁለቱ መካከል ከፍተኛ ጸብ ይፈጠራል። እሱም ሺሺን ወርውሮ ይጥላትና የአፓርትመንቱን ክፍያ እሷ ብትከፍልም ከተመረቀ በኋላ ግን በትልቅ ካምፓኒ ውስጥ ስራ ስላገኘ ቤቱ ከሷ በላይ ለሱ አስፈላጊ እንደሆነ ይነግራታል። ከዚያም እንዳንቺ አይነቷን ሴት ማንም አይፈልግሽም ብሎ እየሰደባት እያለ ከመታወቂያዋ ላይ አድራሻዋን ያገኘው ዶንግ ወደ ቤታቸው ሰተት ብሎ ይገባል። ዶንግም ቀጠል አድርጎ ሺሺ ፍቅረኛው እንደሆነችና እሷንም እንደዚህ መናገር እንደሌለበት ልጁን ያስጠነቅቀው ጀመር። ያጋጣሚ ነገር ሆኖም የድሮ ፍቅረኛዋ የሚሰራው በዶንግ ድርጅት ውስጥ በመሆኑ ዶንግ በፍጥነት ማናጀሩ ጋር ደውሎ እንዲባረር ያስደረገዋል። ዶንግም ይህንን ያደረገው በትንሹም ቢሆን ለሰው ልጅ ክብር ሊሰጥ እንደሚገባ ጥሩ ትምህርትን ሊያስተምረው ፈልጎ ነበር። አስቀጥሎም ልጁን ከቤቱ ውስጥ ካባረረው በኋላ ከሺሺ ጋር ውጪ ላይ ቁጭ ብሎ እርዳታው ቢያስፈልጋት ሁልጊዜም ቢሆን ከጎኗ እንደሆነ ይነግራታል። ሺሺም ቀጠል አድርጋ በድንገት ስሜት ውስጥ ሆና የሰበረችበትን ሰዓት ገዝታ እንደምትመልስለት ቃል ትገባለታለች። ዶንግም ገና ካያት ጊዜ ጀምሮ ወዷት ስለነበር አያስፈልግም ብሎ ይመልስላታል። እሱም የገንዘብ ችግሯን ለመፍታት በማሰብ በድርጅቱ ውስጥ እንድትሰራ ፈቃደኛ መሆኑን ይገልጽላታል። ሺሺም በሐሳቡ በመደሰት ለመስራት ተዘጋጅታ ወደ ድርጅቱ በማቅናት ከሰራተኞቹ ጋር መተዋወቅ ትጀምራለች። ከሰራተኞቹ ጋር በምትተዋወቅበት ጊዜ ግን አንዳንድ ሰራተኞች ፊታቸውን ኮሶ ያደርጉባታል። ከሰራተኞቹ መካከል አንደኛዋም በውበቷ በመቅናትና የሺሺ ዋና ዓላማ ባለሀብቱ ዶንግን ለማማለል ነው ብላ በማሰብ እሷን ለመጉዳት ትሞክራለች። በቀጣይም ሺሺ ሌሊቱን በሙሉ ስትሰራና በሚቀጥለው ቀን ለሚፈራረሙት ውል የሚያስፈልጋቸውን ዶክመንቶች ስታዘጋጅ ስለቆየች በነጋታው እንቅልፍ ጥሏት እዛው የሥራ ቦታዋ ላይ መተኛት ትጀምራለች። ትንሽ እንደቆየችም ውሉን የሚፈራረሟት አንዲት ሴትዮ ወደሷ ትመጣና በውላቸው ላይ ስህተት እንዳለ ትነግራታለች። ሺሺም ውሉን በምትመለከተው ጊዜ እሷ ካዘጋጀችው ውል የተለየ እንደሆነ ትረዳለች። እሷም ይቅርታ ጠይቃት፣ ነገሩን ግን እንደዚህ ያደረገችው ያቺ እሷን ልትጎዳት ስትሞክር የነበረችው ልጅ እንደሆነች ትገነዘባለች። ሴትዮዋም ተበሳጭታ እንዴት እንደዚህ አይነቱን ውል ትልኩልኛላችሁ ያለች በምትቆጣበት ጊዜ በድንገት ከዚህ በፊት የምታውቀውን አንድ ስም ትሰማለች። እሷም በደንብ ለማጣራት መነጽሯን በምታደርግበት ጊዜ በትምህርት ቤት ሳለች ሊጎዷት ካስቡ የትምህርት ቤት ጎረምሶች ያዳነቻት ሺሺን እንደሆነ ትመለከታለች። እሷም ተረጋግታ ውሉን እንደ አዲስ ለመፈጸም ተስማምታ የድርጅታቸውን ማስታወቂያ በጥሩ መልኩ ለመስራት ትወስናለች። ከጥቂት ቀናት በኋላም ሺሺ ወደ ሥራ በድንገት አርፍዳ ትመጣለች። በዚህ ጊዜም ሺሺ ዕለቱ ጄን የተባለ በጣም የተከበረ ነጋዴ የሚመጣበት ቀን እንደሆነ ትረዳለች። ከዛም ከጄን ጋር ተባብሮ መስራት በሚሊዮኖች የሚቆጠር ዶላርን እንደሚያስገኝና ሁሉም ሴቶችም ከሱ ጋር መስራት እንደሚፈልጉ ትገነዘባለች። ይህም ብቻ ሳይሆን ወደሱ መቅረባቸውም ተጨማሪ ክብርን እንደሚያጎናጽፋቸውና አለቃቸው ዶንግም ይህንኑ እንደሚፈልግ ታስተውላለች። ከትንሽ ቆይታ በኋላም አንድ የሥራ ባልደረባዋ በድንገት የያዘውን ቡና መሬት ላይ ይደፋዋል። በአጠገቡ ስታልፍ የነበረችውን ሺሺንም በመያዝ እንደ ጽዳት ሰራተኛ ቆጥሯት መሬቱን እንድታጸዳ ያዛታል።
በዚህ ጊዜ ግን አንዲት የጽዳት ሰራተኛ ትመጣና የተደፋውን ቡና ማጽዳት ትጀምራለች። የዋህ የሆነችው ሺሺም የጽዳት ሰራተኛዋን አግዛት ወለሉን አብረው ማጽዳት ይጀምራሉ። ሁለቱ እንደጨረሱም ወደ ውጪ ወጥተው ስለ አንዳንድ ነገሮች ማውራት ይጀምራሉ። በዚህ መሃልም የጽዳት ሰራተኛዋ ለልጇ ስልክ ትደውልላትና በቪዲዮ ኮል ያወሩ ጀመር። አውርተውም ከጨረሱ በኋላ እናትየው ልጇ ገና 2 ዓመቷ እንደሆነና ብዛት ጊዜም እንቅልፍን ለመተኛት እንደምትቸገር ከዚህም በላይ ደግሞ ልጇ በምትጠቀመው ቅባት ምክንያት ምቾት በማጣቷ ሰውነቷ እየተበላሸባት እንደሆነ ትገልጽላታለች። ሺሺም ይህንን በምትሰማ ጊዜ ለምንኛ ድርጅት የሚያመርታቸውን ኮስሞቲክሶች አትሞክሪላትም ብላ አንድ እሽግ ቅባትን ትሰጣታለች። ነገር ግን ቅናተኛዋ ሰራተኛ ወደ እነሱ መጣ ይህንን ማድረግ እንደማትችል ብትነግራት ሺሺ በስጦታ መልክ ከድርጅቱ የተሰጣት እንደሆነ በመጥቀስ እንደፈለገች ማድረግ እንደምትችል ትነግራታለች። በክርክራቸው መሃልም ጽዳት ሰራተኛዋ ሳታስበው የቆሻሻ ማጠራቀሚያውን ውሃ ትደፋዋለች። በዚህ መሃልም ሲጠበቅ የነበረው ጄን የተባለው ሰውዬ በድንገት ወደዛ ቢመጣ የተደፋው ውሃ አዳልጦት ይወድቃል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን። ይህንን ተከትሎም ቅናተኛዋ ሰራተኛ ሺንንና የጽዳት ሰራተኛዋን ተጠያቂ ታደርጋቸዋለች። ጽዳት ሰራተኛዋን ባደረገችው ነገር ከስሯ ትባረራለች። በዚህም ጊዜ ሺሺ እኔ ልረዳሽ የምችለው ነገር የለም፣ ነገር ግን በአቅሜ ላደርግ ከምችለው ወደ ኋላ አልልም በማለት ለራሷ የተሰጣትን ስጦታ ለልጇ እንድትጠቀምበት ትሰጣታለች። ከትንሽ ቆይታ በኋላም ዶንግ ድርጅት ውስጥ ባሉ ጋጦጥ ሰራተኞች ምክንያት ጄን ውሉን አልፈረምም ማለቱን ይናገራል። ቅናተኛዋ ሰራተኛም ቀጠል አድርጋ ይህ ሁሉ የተፈጠረው በሺሺ ምክንያት ስለሆነ ሌሎችም ችግሮች ከመፈጠራቸው በፊት ከስራዋ እንድትባረር ሐሳብን ታቀርባለች። በዚህ ጊዜ ግን በድንገት የጽዳት ሰራተኛዋ ለሺሺ ልትደረብላት ወደዛ ትመጣለች። ቅናተኛዋ ሰራተኛም አግባብ በሌለው መልኩ ጽዳት ሰራተኛዋን መናገር ብትጀምር ዶንግ ቅናተኛዋን ሰራተኛ አፏን እንድትዘጋ መቆጣት ይጀምራል። ለካ የጽዳት ሰራተኛ መስላ የነበረችው ሴትዮ የትልቅ ድርጅት ባለቤት ነበረችና ወደዛ የመጣችው ሙሉን ለመፈራረም እንደሆነ እንረዳለን። ዶንግም ቅናተኛ ሰራተኛዋ ያደረገችው ነገር ሲነገረው ከዚህ በኋላ እንደዚህ አይነቱን ስህተት ብትፈጽም ያለምንም አንገራገር ከስሯ እንደሚያባራት ይነግራታል። ባለሀብቷ ሴትዮም ውሉን የምትፈረመው ለሺሺ ቦነስን የሚያስቡላት ከሆነ ብቻ እንደሆነ ትናገራለች። ዶንግም ችግር እንደሌለው በመግለጽ በደስታ ውሉን ይፈራረማሉ። ከተወሰኑ ቀናት በኋላም ዶንግ ልጁን ይዞ ወደ ስራ ቦታው ይመጣል። ዶንግም ልጁን ለማስጠናት ጊዜ ስላልነበረው ሺሺን እንድታስጠናለት ይነግራታል። በዚህ ጊዜም ቅናተኛዋ ሰራተኛ ከዶንግ ጋር ለመቀራረብ እንዲመቻት ሳትታዘዝ ልጁን ለማስጠናት ትሞክራለች። ነገር ግን ለልጁ የተሰጠውን ጥያቄዎች በምትመለከትበት ጊዜ መስራት ይከብዳታል። በዚህ በኩል ግን ሺሺ ቀድሞውንም ሁሉንም ጥያቄዎች ሰርታ ጨርሳ ልጁን አስጠንተው ነበር። እሷን በማስቀጠል ለልጁ የምታዘጋጅለትን ምግብ ዶንግ በወረቀት ላይ ጽፎ እንዳስቀመጠላት ታያለች። ነገር ግን የዶንግ ልጅ ከለውዝ አለርጂክ ስላለበት ዶንግ ይህንን ሊያሳውቃት አስቀድሞ በወረቀት ላይ ጽፎላት የነበረ ቢሆንም ያቺ ቅናተኛዋ ሰራተኛ ግን ሆን ብላ ዶንግ የጻፈውን ወረቀት ቀዳ ትጥሏለች። ዶንግም ከሄደበት ሲመለስ ልጁን ለውዝ እንደበላ ቢመለከተው ወዲያውኑ ልጁን ይዞት ወደ ሆስፒታል ያመራል። ሺሺም በዚህ ጊዜ ቅናተኛዋ ሰራተኛ እዚህ ውስጥ እንደከተተቻት ትረዳለች። ከዚያም እሷ ይህንን ነገር አውቃ እንዳላደረገችው ለዶንግ ልታስረዳው ብትሞክርም ምንም አይነት ማስረጃ ግን ማቅረብ ባለመቻሏ ነገሩን ትተዋለች። በተመሳሳይ ጊዜም ዶንግ ወደ ቢሮ ተመልሶ በድርጅት ውስጥ የሚካሄደውን ነገር በካሜራ መቅረጽ ይጀምራል። በዚህ ጊዜም ሺሺ ቅናተኛዋ ሰራተኛ ቀዳ የጣለችውን ወረቀት ታገኘዋለች። ዶንግም ቀጠል አድርጎ ማን ጥሩ ሰው እንደሆነ ለመለየት ፈልጎ እንጂ ልጁ የአለርጂክ በሽታ እንደሌለበት ይነግራቸዋል። በተጨማሪም ሕፃኑ ልጅ በትክክልም ልጁ እንዳልሆነና ለልጁ አጎቱ መሆኑን ይገልጽላቸዋል። በመቀጠልም ሺሺ ለሕፃኑ ልጅ ከረሜላን ትሰጠዋለች። ሕፃኑ ልጅም ከረሜላውን ቅመሱት በማለት በሺሺና ዶንግ መካከል ያደርገዋል። እነሱም ልጁ ያላቸውን ሊያደርጉት ሲሉ የተመታ የነበረው ሕፃኑ ልጅ ከረሜላውን ከመካከላቸው ዞር አድርጎባቸው ሁለቱን እንዲሳሳሙ ያደርጋቸዋል። በዚህ ጊዜም ሺሺም ዶንግን እየወደደችው በመምጣቷ በነገሩ በጣም ትሽኮረመም ጀመር። ከጥቂት ቀናት በኋላም ሺሺ የእንጀራ እናቷ ያመጣችላት አንድ ባል እንዳለ ገልጻላት በቶሎ ወዳሉበት እንድትመጣ ትነግራታለች። ሺሺም በነገሩ ደንግጣ ወዳሉበት ብታቀናም የእንጀራ እናቷ ሀብታሙን ሰውዬ እንድታገባው ትነግራታለች። ሺሺ ግን የማትወደውን ሰው ለማግባት ምንም አይነት ፍላጎት አልነበራትም። ሺሺም ከሰውየው ጋር የነበራት ቀጠሮ ያስጠላትና ተነስታ ልትወጣ ስትል ሰውየው እጆቿን ጠበቅ አድርጎ በመያዝ ተመልሳ ቁጭ ብላ እንድታናገረው ይቆጣታል። በዚህ ጊዜ ግን
ዶንግ በአጋጣሚ ወደዛ መጥቶ ያስጥላታል። የእንጀራ እናቷም ሺሺ ያደረገችውን ነገር ትሰማና እሺን ያመጣውልሽን ሰውዬ አልፈልግም ካልሽ አንቺ ያሰብሽውን ሰው አስተዋውቂኝ ትላታለች። ሶስቱም ተያይዘው ወደ ቤታቸው በሚገቡበት ጊዜ ዶንግ የእንጀራ እናትየው ለወለደቻቸው ልጆቿ ምን ያክል እንደምሳሳ ይመለከታል። በቀጣይም ሺሺ ወደ ክፍሏ በምትገባበት ጊዜ የእንጀራ እናቷ ክፍሏን ለወለደችው ልጇ እንደሰጠችው ትመለከታለች። በተጨማሪም ልብሶቿንና አንዳንድ ዕቃዎቿን ከቤቱ ውስጥ አውጥታ እንደጣለቻቸው በምትመለከትበት ጊዜ ሺሺን በጣም መበሳጨት ትጀምራለች። የእንጀራ እናቷና ሺሺን በሚጨቃጨቁበት ጊዜ በድንገት የወንድምየው ፍቅረኛ መለያየት እንደምትፈልግ ትናገራለች። በዚህ ጊዜም የእንጀራ እናቷ ለተፈጠረው ነገር ሁሉ ሺሺን መውቀስ ትጀምራለች። ዶንግ ግን በዚህ ጊዜ በመሃል ገብቶ ለሺሺ መደረብ ይጀምራል። ዶንግም ከእንጀራ እናቷ ንግግር የወለደቻቸው ልጆች በጣም እንደምትወዳቸው ብዙ ገንዘብንም በእነሱ ላይ እንዳወጣች ለሺሺ ግን ስባሪ ሳንቲምን ለማውጣት ፍቃደኛ እንዳልሆነች ይረዳል። እሱም በሁኔታው በጣም ተበሳጭቶ ስለነበር በባንክ አካውንት ውስጥ ጥሩ ገንዘብ እንዳለውና የትልቅ ድርጅት ባለቤትም እንደሆነ ይገልጽላቸዋል። የእንጀራ እናትየውም ይህንን ስትሰማ አወራሯን ቀይራ መቅለስለስ ትጀምራለች። በዚህ ጊዜ ግን ዶንግ ባህሪውን እንደ እስስት የሚቀያየር ሰው እንደማይወድ ገልጾላቸው ሺሺን ከቤቱ ይዟት ይወጣል። በመቀጠልም ዶንግ በሚገጥማት ከባድ ጊዜ ሁሉ ከጎኗ እንደሚሆን ለሺሺ ቃል ይገባላታል። ሺሺም በዚህ ጊዜ በዶንግ መልካምነት በመደነቅ በፍቅሩ ክንፍ እያለች ታቅፎ ጀመር። በሚቀጥለው ቀንም ሺሺ በስራዋ ላይ ሳለች በጣም ደክሟት ስለነበር የተቀራትን ስራ በአግባቡ መስራት ያቀታታል። በዚህም ጊዜ ቼን የምትባል አብራት የምትሰራ ልጅ ወደ እሷ ትመጣና እሷ እንደምትጨርሰው በመግለጽ እረፍት እንድታደርግ ወደ ቤቷ እንድትሄድ ትነግራታለች። ቼን ግን ሺሺን ደግ መስላ የቀረበቻት እሷን ከስራ አስኪዳት ከዶንግ ጋር ለብቻዋ መሆንን አስባ ነበር። ቼንም በመቀጠል ከሺሺ ጋር አብረው የሰሩትን ፕሮጀክት ለብቻዋ እንደሰራችው አስመስላ ለዶንግ ትነግረው ጀመር። ከትንሽ ቆይታም በኋላ የፕሮጀክቱ ማቅረቢያ ቀን ይደርሳል። በዚህ ጊዜም ቼን ብቻዋን ፕሮጀክቱን ለማቅረብ በማሰብ ወደ ሺሺ ጋር ትመጣና የሚያቀርቡበት ጊዜ ሊጀመር የቀረው 5 ደቂቃ ቢሆንም እሷ ግን በውሸት 30 ደቂቃ እንዳላቸው ነግራት ለሺሺ ሄዳ በደንብ እንድትዘጋጅ ሐሳብን ታቀርብላታለች። ሺሺም ተዘጋጅታ ስትመለስ ቼን አታላት ፕሮጀክቱን እያቀረበች እንደሆነ ትረዳለች። በዚህ ጊዜም ሺሺ በቼን ድርጊት በጣም ትናደደና መብራቱን እላዋ ላይ በማጥፋት ቼን ቀሪውን ነገር ስለማታወቅ እሷ በወረቀቶቿና በቃሏ የያዘችውን እየተናገረች ማስረዳት ትጀምራለች። በዚህ ጊዜም የድርጅቱ ባለሀብቶች በሺሺ ችሎታ በመገረም አድናቆታቸውን ይገልጹላታል። በመቀጠልም ኮንፊደንሷ በጣም ስላስደሰታቸው በድርጅቱ ውስጥ አሪፍ የሚባል የሥራ ቦታን ይሰጧታል። ከጥቂት ሳምንታትም በኋላ የእንጀራ እናቷና ዘመዶቿ እሷን ለመጎብኘት ይመጣሉ። ሺሺም እንደነሱ አልነበረችምና ወደ ቤቷ ታስገባቸዋለች። እሷም የለበሱን ልብስ በጣም እንዳረጀ ስትመለከት ልብስ ልትገዛላቸው ትወስናለች። የእንጀራ እናቷም ዶንግ በጣም ሀብታም እንደሆነ ስለምታወቅ ከሱ የተወሰነ ገንዘብን ለማጭበርበር ትወስናለች። ዶንግም ከሺሺ ጋር እያወሩ ባሉበት የእንጀራ እናቷና ዘመዶቿ ከነሺሺ ስር ውድ የሆኑ ዕቃዎችን፣ ልብሶችንና ቦርሳዎችን በመደበቅ ከሺሺ ስር መስረቅ ይጀምራሉ። በማግስቱ ጠዋት ላይም ዘመዶቿ ጓደኞቻቸውን ወደ እነሱ ቤት ጠርተው ክፍሏን በሙሉ ያቆሽሹባታል። ሺሺም ይሄ ብቻ ሳይሆን ዕቃዎቿም እንደጠፉባት ስትመለከት እነሱን መፈለግ ትጀምራለች። በዚህ ጊዜም ዶንግ ወደ ሺሺ ቤት ቢመጣ ዘመዶቿ ባደረጉት ነገር በመናደድ ዳግመኛ ወደዚህ እንዳይመጡ ተናግሮ በቁጣ ያባራቸዋል። ከሳምንታት በኋላም የመፋታት ህልም ያላት የአጎቷ ሚስት ባለቤቷ በሚያስገርም ሁኔታ ስግብግብና እያንዳንዱን ሀብታቸውን እሱ ስለሚቆጣጠረው መፍትሄ ካገኘው ብላ ወደ ሺ ጋር ትመጣለች። ሺም አሁን ላይ ለዘመዶቿ ጥሩ አመለካከትም ባይኖራትም ባልየው ግን አምሽቶ የመጣ ሚስቱን ማሰቃየት ቢጀምር ሺሺ እንደዚህ ማድረግ እንደሌለበት ልትመክረው ትሞክራለች። ባልየው ግን በልበ ሙሉነት እሱ ምንም ጥፋት እንደሌለበት ይነግራታል። ባልና ሚስትም ለመፋታት በሚወስኑበት ጊዜ ልጃቸው ከአባቱ ጋር ለመሆን መፈለጉን እናትየው ስትመለከት በጣም መናደር ትጀምራለች። እናትየውም ገንዘብም ይሁን ስራን ስለሌላት ምን ማድረግ እንዳለባት ግራ ይገባት ጀመር። ከትንሽ ቆይታም በኋላ ቦርሷን በምትመለከትበት ጊዜ ልጇ ለአንዳንድ ነገሮች መግዣ እንዲሆናት በማሰብ የአባቱን የወርቅ ጌጥ ሰርቆት እንድትጠቀምበት አስቀምጦላት መሄዱን ታያለች። ልጅየውም ከአባትየው ጋር መኖር የፈለገው ለገንዘብ ሳይሆን ደሃ እናቱን ከዛ ሆኖ ለመርዳት አስቦም እንደነበረ በጻፈላት ወረቀት ላይ ትመለከታለች። እናትየውም ልጇ ከሷ ጋር መኖር እየፈለገ እንደዛ በመወሰኑ ወደ ቤት ተመልሳ መክፈል ያለባትን መስዋዕትነት ሁሉ ከፍላ ልጇን ለመውሰድ ትወስናለች። ባልየውም ልጇን ለመውሰድ እንደመጣች ሲረዳ ጠረጴዛ ላይ ባገኘው አንድ ቃል ሊመታት ሲል እነ ዶንግ ወደዛ ይመጡና ይከላከሉላታል።
ዶንግን በመቀጠል የልጇን ፍላጎት ለማሟላት እንዲያስችላት ቤቱንና መኪናውን ወደ እሷ ስም እንዲያዞሩላት ያስደርገዋል። ከጥቂት ቀናት በኋላም ሺሺ አብራት የምትሰራዋ ልጅ አግባብ የሌለው ባህሪን ስላሳየቻት ልታባራት ትወስናለች። ልጅቷን በሺሺ ውሳኔ ብትናደድም ወላጆቿን ለመርዳት ግን ሌላ አማራጮችን መፈለግ ትጀምራለች። በአንድ ቀንም ሺሺ በቤቷ ውስጥ ቁጭ ብላ ባለችበት ለዶንግ ትደውልለትና መጥቶ እንዲወስዳት ትጠይቀዋለች። ዶንግም ትንሽ ስራ ላይ ያለ በመሆኑ እስከሚመጣ ድረስ አቅራቢያዋ በሚገኝ ሬስቶራንት እንድትጠብቀው ይነግራታል። በሬስቶራንቱ ውስጥም ከአስተናጋጆቹ መካከል አንደኛው ሺሺን ሲመለከታት ድሃ ስለመሰለችው ውድ በሆነ ሬስቶራንት ውስጥ ለመጠቀም አቅም እንደሌላት አድርጎ ያስባል። ሁለተኛዋ አስተናጋጅ ግን የገንዘብ ሁኔታዋ ምንም ይሁን ምንም በአክብሮት ልታስተናግደው ትወስናለች። በቀጣይም ንቀተኛው አስተናጋጅ ወደ እሷ ይመጣና ሂሳቧን እንድትከፍል ይጠይቃታል። ነገር ግን ሺሺ ለጊዜው ገንዘብ እንዳልያዘች ከ10 ደቂቃ በኋላ ግን የሥራ ባልደረባዋ መጥቶ ሂሳቡን እንደሚከፍል ትነግረዋለች። በዚህ ጊዜ ግን አስተናጋጁ ሺሺ ሳትከፍል ልታመልጥ እንደሆነ በማሰብ እጇን ጥፍንግ አድርጎ ይዛታል። በድንገትም በዚህ መሃል ዶንግ ወደ ውስጥ ገብቶ በሚያስገርም ሁኔታ የሬስቶራንቱ ባለቤት እሱ እንደሆነና ሺሺን ፈጽሞ ባልጠበቀችው ሁኔታ ፍቅረኛው እንደሆነች እየተናገረ ማንም እሷን እንደዚህ ሊያመነጫጭቃት እንደማይገባ እየጮኸ መቆጣት ይጀምራል። ዶንግን በማስቀጠል ጋጠ ወጡን አስተናጋጅ አባሮት ትሁቷን አስተናጋጅ ደግሞ የሬስቶራንቱን አስተዳዳሪ አድርጎ ይሾማታል። ይህ ሁሉ በሚፈጠርበት ጊዜ ግን ሺሺ በአደባባይ ዶንግ ፍቅረኛዬ ናት በማለቱ ተደስታ የምትናገረው ነገር ሁሉ ጠፍቷት ደርቃ ትቀራለች። ከተወሰኑ ጊዜያት በኋላም ሁለቱ አደገኛ ፍቅር ውስጥ ገብተው ለመጋባት ወስነው የሙሽራ ልብሳቸውን እየመረጡ እያለ ሺሺ የቀድሞ ፍቅረኛዋን በሱቅ ውስጥ ትመለከተዋለች። ልጁም አይኑን በጨው አጥቦ እንደሚወዳትና ከሷ ጋርም አብሮ መሆን እንደሚፈልግ ቢነግራት ሺሺ ግን አሁን ላይ ፍቅረኛ እንዳላትና ይህንንም ነገር ማድረግ እንደማትችል በትህትና ትነግረዋለች። ከተወሰኑ ቀናት በኋላም ዶንግ ድርጅታቸው ኪሳራ ላይ በመውደቁ ሰርጋቸውን ለሌላ ጊዜ ለማራዘም ሐሳብን ያቀርብላታል። ሺሺም ለሰርጉ ምንም ግድ እንደሌላትና እሱንም በጣም የምትወደው በመሆኑ ሰርጋቸውን ለሌላ ጊዜ ሊያደርጉት እንደሚችሉ ትስማማለች። በዚህ ጊዜ ግን አንዲት የዶንግ የቀድሞ ፍቅረኛ ትመጣና እሷን የሚያገባት ከሆነ ድርጅቱን ከኪሳራ ልትታደግለት እንደምትችል ትገልጽለታለች። ዶንግ ግን ሺሺም በጣም ይወዳት ስለነበር ሐሳቧን ሳይቀበለው ይቀራል። ሺሺም ከድርጅቱ በላይ እሷን በማስበለጡ በጣም መደሰት ትጀምራለች። በዚህ መሃልም በድንገት የሺሺ እውነተኛ እናት ወደ እነሱ በመምጣት የዶንግን ድርጅት ከኪሳራ እንደምትታደገውና ልጇም የምትፈልገውን ሰው በነፃነት እንድታገባ በመግለጽ በደስታ ከረጅም ዓመታት በኋላ ሲጠቃቀፉ እያስመለከተን ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።